ይህ የዕለቱ ድምፅ ነው። ከመካከለኛው ምስራቅ ግጭት ጋር ተያይዞ ከፍተኛ የሳይበር ጥቃት መፈጸሙ ተገለጸ። በመካከለኛው ምስራቅ የተቀሰቀሰው ወታደራዊ ግጭት ከአካላዊ የጦር ግንባር አልፎ ወደ ዲጂታል ዓለም ተሸጋግሯል። የሳይበር ደህንነት ተመራማሪዎች እንደሚጠቁሙት ግጭቱን ተከትሎ በመንግስታዊ ተቋማት እና በወሳኝ መሰረተ ልማቶች ላይ የሚሰነዘሩ የአጸፋዊ የሳይበር ጥቃቶች በከፍተኛ ሁኔታ ጨምረው ታይተዋል። ይህም አሁናዊ ጦርነቶች ከወታደራዊ ግንባር ባሻገር በዲጂታል ዓለምም ከፍተኛ ጥቃት የሚፈጽምባቸው እንደሆነ ትልቅ ማሳያ ነው። በመካከለኛው ምስራቅ ወታደራዊ ግጭት ሳቢያ በ16 ሀገራት ውስጥ በሚገኙ 110 ተቋማት ላይ 149 የሚደርሱ የአገልግሎት ንፉገት ዲስትሪቢዩትድ ዲናያል ኦፍ ሰርቪስ ጥቃቶች መድረሳቸውን የሳይበር ደህንነት ተመራማሪዎች ገልጸዋል። ይህ ጥቃት በ16 ሀገራት ላይ የተሰራጨ ሲሆን በጂኦ ፖለቲካዊ የሳይበር ጦርነት ውስጥ የታየ ከፍተኛ የጥቃት ለውጥ መሆኑ ተመላክቷል። ጥቃቱ በዋናነት የመንግስት መሰረተ ልማቶችን ኢላማ በማድረጉ የመንግስት ተቋማት ከጠቅላላው ጥቃት 47.8%፣ የፋይናንስ ተቋማት 11.9% እንዲሁም የቴሌኮሙኒኬሽን ዘርፍ 6.7% መሆኑን ተመራማሪዎቹ አስረድተዋል። ራዲዌር በሪፖርቱ ላይ እንደገለጸው የዲጂታል ግንባሩ ከአካላዊ ጦርነት ጎን ለጎን እየሰፋ መሄዱንና አጥቂዎቹ ዘዴያቸውን ከቀላል የድረገጽ ማበላሸት ወደ ውስብስብና የመንግስት መሰረተ ልማቶችን ወደ ማሽመድመድ እንዳሳደዱት ገልጸዋል። ይህም የሳይበር ጥቃቶች ሚስጥራዊ የመንግስት መረጃዎችን በማውጣት የጂኦፖለቲካዊ አጀንዳዎችን ለማስፈጸም እየዋለ እንዳለ ትልቅ ማሳያ ተደርጎ ተወስዷል። ሀከሮች የሰዎችን ስልክ በመጥለፍ ወይም የሐሰት ማስጠንቀቂያዎችን በሲኤምኤስ በመላክ በህዝብ ላይ ሽብር ለመፍጠር እየሞከሩ ነው። ጥልቅ ሐሰተኛ ሰው ሰራሽ አስተያየት አርቲፊሻል ኢንተለጀንስ በመጠቀም የተሰሩ የቪዲዮና የድምፅ መልእክቶች የጦርነቱን ሂደት የተሳሳተ መረጃ ለመስጠት በስፋት ጥቅም ላይ እየዋሉ ነው። የኢራንና የእስራኤል ቀጥተኛ የሳይበር ፍልሚያ፣ የነዳጅ ማደያዎች ጥቃት። ከእስራኤል ጋር ግንኙነት አላቸው ተብለው የሚታሰቡ ሀከሮች በኢራን የሚገኙ የነዳጅ ማደያዎች ላይ የሶፍትዌር ጥቃት በማድረስ የነዳጅ አገልግሎት እንዲቋረጥ አድርገዋል። የስለላ ስራዎች ሁለቱም ሀገራት የጠላትን ወታደራዊ ምስጢር ለመስረቅ እና የጦር መሳሪያዎችን የቁጥጥር ስርዓት ለማሰናከል እጅግ ዘመናዊ የሆኑ የሳይበር መሳሪያዎችን እየተጠቀሙ ነው። ቁልፍ ተዋናዮች በአንድ ወገን እስራኤል ደጋፊ ዋና ዋና የሳይበር ቡድኖች ዩኒት 8200 መንግስታዊ የጥቃት አይነቱ ስልታዊ ጥቃት ስለላ። ሌላው ቁልፍ ተዋናይ ሐማስ ኢራን ደጋፊ ሳይበር ኤቪ3 ኒገርስ ኢምፔሪያል ኪቲን የጥቃት አይነት መሰረተ ልማት ማውደም ፕሮፓጋንዳ። በመካከለኛው ምስራቅ በተለይም በእስራኤል እና በሐማስ ሂዝቦላህ መካከል ካለው የቀጥታ ጦርነት ጎን ለጎን እጅግ የበረታ የሳይበር ጦርነት እየተካሄደ ይገኛል። ይህ የዲጂታል ግንባር ተብሎ የሚጠራው እንቅስቃሴ በሁለቱ ወገኖች ላይ ከፍተኛ ጫና እያሳደረ ነው።